ጉዳ መጣ ካርጎ ጉዳ መጣ ነግራችኋለሁ። የዛሬ 15 ቀን ሳላስበው የሰበሰብኩት የተወሰነ ነገር ልብስ ነገሮች ምናምን አሉና ወደ ሀገር ቤት ካርጎ ላደርጋቸው ነው። ካርጎ ሳደርገው ደግሞ ምን ያህል ቀረጥ እንደሚያወጣ በማን ስም እንደላኩት በጣም ብዙ መረጃዎችን ካርጎ ሲደርስ ምን ያህል ገንዘብ እንዳወጣው እቃው ሲደርስ ምን ያህል ገንዘብ እንደከፈልኩ እንዴት ሆኖ እንደወጣ መጉላላቱን ሁሉንም ነገር አስረዳችኋለሁ ባልኳችሁ መሰረት በ15 ቀኑ ያው የደረሰው በ15 ቀኑ ነው። ያው በሄደ በ15 ቀኑ ዛሬ ለእናንተ ቪዲዮ ልሰራ መጥቻለሁ። ብዙ ልጆች ትማሩበታላችሁ። እባካችሁ ይሄንን ቪዲዮ ስትጀምሩት ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉት። ምክንያቱም ብዙ የማዳም ቅመሞች ጉልበታቸውን እያፈሰሱ ያለ አግባብ መስዋዕት እየሆኑ ነው ያሉት። ስለዚህ ለሁላችሁም ይሄ ትምህርት የሚሆን ነገር ነው። እባካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩልኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ነው? በጣም ጠፋውኛ እየጠፋው ነው። ሰሞኑ ቲክቶክ እያበዛው ነው እና ለዛ ቲክቶክ ላይ እየተንተከተኩ ዩቲዩብ ረሳውና ኪችን ነው ያለሁት። በነገራችን ላይ ከኋላ ያለውን ኮተት ምናምን እንዳታዩ፣ ኪችን ነው ኩሽና ያለሁት ማለት ነውና እንደነገርኳችሁ የዛሬ 15 ቀን ለምን የሰኞ ዕለት አሁን ያለፈው ሰኞ 15 ቀን እቃ ካርጎ አድርጌ ነበር። እቃ ስላችሁ ልብስ ሳላስበው ለወንድሞቼ፣ ለታናናሾቼ፣ ለራሴ ምናምን የገዛሁት ሳላስበው ተከምሮ በርሜል ሞልቶ ካርቶኖች ሞልቶ ምናምን በቃ አለፈ። ሲያልፍ ያው አጋጣሚ አዲስ ቤት ስለሆነ የቀየር ነው። ሴትዮዋ ማዳምም እዚህ እንዲቀመጥ አልፈለገችም፣ ወደ ሀገር እንዲሄድ ፈለገች። ቦታ ጠበበ፣ በቃ እንግዳም ሲመጣ ምናምን አልበቃም እና በዛ ምክንያት እቃ ወደ ሀገር ቤት እንዲላክ ፈለገች። ያለ ፕሮግራሜ ነው ይሄንን እቃ አሁን ወደ ሀገር ቤት የላኩት ሳልፈልግ። ታውቃላችሁ ኪሎ አሁን 1 ኪሎ 8.50 ኦልሞስት 8 ነው። ከ8 ብር እስከ 8.50 ነው 1 ኪሎ የምትልኩት። ከዛ የቻርጅ የሚባል ነገር አለ 250 ድርሃም እና ደግሞ እኔ በማውቀው ሰው እና ደግሞ በራሴ በጓደኞቼ ስለሆነ የተወሰነ ዲስካውንት አድርገውልኝ ነው የላኩልኝ ማለት ነውና በጣም ከባድ ነው። ይሄን ልላችሁ አልችልም። ይሄ ነው ልላችሁ አልችልም። የማይረባ ኮተት ሰብስቤ እኔ አሁን ኮተት መሆኑን ያወቅኩት የዛን ቀን ወደ ካርቶኑ ተመልሶ ሲጠቀጠቅ ወደ በርሜሉ ሲጠቀጠቅ ምናምን እንዲህ ብያቸው የትኛውን ልብስ ነው አሁን የምለብሰው? እንደው ፕሮግራም ኖሮኝ ሰው ቤት ብጠራ እንኳን የትኛውን ልብስ ነው ደህና ልብስ ነው ብዬ ለብሼው መሄደው ነው ያልኩት። ለራሴ ያስቡት። ስትገዙት በጣም ጓጉታችሁ ምናምን ነው የምትገዙት። ከመጣ በኋላ ቤት ያስጠላችኋል። በርሜሉ ውስጥ ካርቶን ውስጥ ሙሉ ልብስ እያለ ፕሮግራም የሆነበት ከተጠራው አዲስ ቀሚስ ነው ለመግዛት የምፈልገው። ምክንያቱም ያስጠላችኋል ከገዛችሁት በኋላ እና ተጠራቅሞ ኦልሞስት ከ225 እስከ 230 ኪሎ ይመስለኛል። አስቡት። ይሁሉ ሳላስበው እንደውም በመጨረሻ ገዛው ያልኩት ኖርማል ዝም ብዬ ለፋሚሊ አንድ ብርድ ልብስ ምናምን ሌላ ነገር የለውም። በቃ ልብስ እንዳለ ኮተት እና የላኩት ደግሞ በኔ ስም አይደለም የተላከው፣ በኔ ስም አይደለም፣ በፋሚሊ ስም በአባቴ ስም ነው የተላከው። በፋዘር ስም ነው የላኩት። ወላሂ እኔ ያላሰብኩት ነው የመጣብኝ። ያላሰብኩት በቃ የሆነ እኔ ይሄ ነው ብዬ መናገር አልፈልግም። ብቻ እናንተ እንደዚህ የማይረባ ኮተት እንደው ለሚረባ ነገር እኮ ጥቅም ላለው ነገር ይሁን ቁም ነገር ላለው ነገር እኮ ብትከፍሉም አይቆጭም እኮ እና ከዚህ ስትከፍሉ ኖርማል ነው፣ ችግር የለውም፣ ምንም አይመስላችሁም። ከዚህ ስትከፍሉ ኖርማል ነው፣ ምንም አይመስላችሁም። ኦኬ ኪሎ ይመዘናል ምናምን በቃ ይሄዳል። ችግሩ ኢትዮጵያ ውስጥ ከገባ በኋላ ጉምሩክ ከገባ በኋላ ነው። ይሄ ነው እና እምላችሁ መላክ እንኳን ከፈለጋችሁ በራሳችሁ ስም ልካችሁ አውጡ ነው። በራስ ስም ሲላክና ኢትዮጵያ ባለ ሰው ስም ሲላክ ካርጎ አንድ አይደለም፣ በጣም የተለያየ ነው። ልክ ልትሄዱ ስታስቡ በስማችሁ ላኩ። በስማችሁ ልካችሁ ሄዳችሁ በራሳችሁ ስም እስከ 15 ቀን ያንዳንዶቹ አላቅም፣ የኔ ብቻ በ13 ቀን ደረሰልኝ። ኦልሞስት እስከ 15ኛ ቀን አወጡት እና ስትልኩ ካርጎ እቃ በራሳችሁ ልክ ልትሄጂ 3 ሳምንት ሲቀርሽ ወይ 15 ቀን ሲቀርሽ ዛሬ ካርጎ አድርጊና
ኢትዮጵያ ሄደሽ እዛ በነገራችን ላይ እቃው ጉምሩክ ላይ እየተቀመጠ በሄደ ቁጥር የአንድ ቀን የሁለት ቀን የሶስት ቀን እያለ እየቆጠረ ነው የሚሄደው። እቃው በተቀመጠ ቁጥር ሁሉ የመጋዘን ትከፍላላችሁ። መጋዘን ይቆጥራል። እቃው እንደሄደ ቶሎ ነው ማውጣት ያለባችሁ። እንደገና አስባችሁታል? ያ ሁሉ ብር ከፍላችሁ እንደገና አሁንም የመጋዘን ቁጥሩ በጣም ከባድ ነውና ጋይስ እስከ 170 ሺህ ብር ነው የተጠየቁት። እሺ ቀረጥ እስከ 170 ሺህ ብር ነግሬያቸዋለሁ። የማይረቡ ልብሶች ናቸው። የማይረቡ ምንም እዚህ ግቡ የሚባሉ አይደሉም። የማይረቡ የሆኑት የገባኝ እቃው ሳሽገው ልብሶች ወጥተው በትንትን ተደርገው ሲታዩ ይሄንን ነው እንደሰበስበ የኖርኩት ነው ያልኩት። ሺኤን ደሜን መጥቶታል። ሱቅ ያለበት አካባቢ ቤት ከተከራየን አለቀ በቃ ሱቅ ነው ስመላለስ ነው ሙሉ። አሁን ይሄው አስችሎኝ ራሱ መቀመጤ ራሱ ያው አዲስ የገባንበት ቤት እንዳለ ሱቅ በሱቅ እዛ እንትናችን ላይ ከተማ ውስጥ ነው ምናምን ሱቅ በሱቅ ነው። አስባችሁታል? በቃ አያስችለኝም። እኔ ለሆነ ነገር አላውቅም። ብር ባይኖረኝ ይሻላል። እጄ ላይ ብር ከሚኖረኝ እኔ ብር ባይኖረኝ ነው የሚሻለው። ምክንያቱም ብር አለኝ ማለት የለም ማለት ነው። ግዴታ ማጥፋት አለብኝ ብዬ ማስብ ሰው ነኝ ማለት በቃ ይሁን። ወርቅ ግዙ ሴቶችዬ፣ ቅመሞችዬ፣ ወርቅ ግዙ። ወርቅን የመሰለ ነገር የለም። የእውነቴን ነው የምላችሁ። ልብስ ኢትዮጵያ ላይ ብራንድ ልብስ ገብቷል። ከቱርክ የሚገባ አለ፣ ከህንድ የሚገባ አለ፣ ከዱባይ የሚገባ አለ፣ ከሳውዲ የማይገባ ልብስ የለም። ምን የመሰለ ኢትዮጵያ ላይ ትገዛላችሁ? አስቡት። እዚህ የኪሎ ከፍላችሁ የቻርጅ ከፍላችሁ በጣም ብዙ ነገር ተደማምሮ ነው የሚመጣው። እንደገና እዛ ሄዶ ትራንስፖርት አለ። ክፍለ ሀገር ከሆናችሁ ትራንስፖርት ከ20 ሺህ እስከ 25 ሺህ ነው። ክፍለ ሀገር ከሆናችሁ ማለት ቀረብ ያለ ከሆነ ወደ ወሎ ወደ ደሴ ከሆነማ 50 ሺህ ብር 40 ሺህ ብር ራሱ የሚበቃችሁ አይመስለኝም። የኛው ቀረብ ስለሚል ነውና ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ከባድ ነው። 170 ሺህ ብር ነው የተጠየቁት። የኢትዮጵያ 170 ሺህ ብር ነው የተጠየቁት። ይሄ ነው ልላችሁ አልችልም። እቃው ራሱ ይሸጥ ቢባል ገበያ ቢወጣ 170 ሺህ ብር የሚያወጣ ነገር አይደለም። አሁን ነው ያሰብኩት እሱን። በነገራችን ላይ ይኸውላችሁ እኔ እናንተ ትምህርት እንድትማሩበት ነው። ከአንድ ነገር አንድ ሰው የሆነ ነገር ሲያስተምራችሁ ትምህርት እንድትወስዱበት ነው። ይሄን ቪዲዮ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ አትርሱ ያላደረጋችሁ። ምክንያቱም በጣም ብዙ ልጆች ይጠቀሙበታል። ለእናንተ ምክር ይሆናል ብዬ ነው እኔ የተማርኩበትን ለእናንተ ሳስተላልፍላችሁ እናንተ ትማሩበታላችሁ። ስለዚህ ወርቅ ግዙ፣ ብር ካላችሁ ወርቅ ግዙ። በቃ እኔ አሁን ሼን ከስልኬ ላይ ሼንን ማጥፋት ያለብኝ ነው ያልኩት። ምክንያቱም አብዛኛው የቀፈቀፈኝ ሼን ነው። በጣም ከባድ ነው። ስለዚህ እዚህ ስትልኩት ምንም ላይ መስላችሁ ይችላል። ኢትዮጵያ ግን በጣም በተለይ በሌላ ሰው ስም ኢትዮጵያ ባለ ሰው ስም በፋሚሊ ስም ስትልኩ ጭራሽ ሰማይና ምድር ማይገናኝ ገባሽ? እናንተ ስትሄዱ ግን የተወሰነ ፐርሰንት ለምሳሌ 100 ሺህ ብር ከሆነ ቀረጡ ላይክ ወይ 50 ሺህ ብር ወይ 40 ሺህ ብር ልትከፍሉ ትችላላችሁ። በፐርሰንት ቅናሽ ሊደረግላችሁ ይችላል። በራሳችሁ ስም ሆኖ ስትሄዱ ለምን ነጋዴ እንዳልሆናችሁ ይታወቃል። እዚህ ቆይታችሁ ወደ ሀገር በቃ እንደገባችሁ ስለሚታወቅ አሁን ከዚህ እኛ በሰው ስም ስንልክ የንግድ ዕቃ ነው የሚመስላቸው። እንደዚህ አብዝተሽ ምናምን ስትልኪ የንግድ ዕቃ ነው የሚመስለው። ሰው የሚጠቀመው አይመስልም በብዛት ምናምን ሲሆን ገባችሁ? እነሱ በንግድ ሂሳብ ነው የሚያስቡት ቀረጡን ራሱ ሲቀርጡ። በተለይ ቅድ ልብስ፣ ሽፎኖች፣ ቀሚሶች ካላችሁ ስትሄዱ በሻንጣችሁ ይዛችሁ ሂዱ። አታድርጉ። ካርጎ ራሱ አያስፈልግም። ስለዚህ እንደው ልካለው እንኳን ብላችሁ ካሰባችሁ ደና ነገር ልብስ አትላኩ። ልብስ ኢትዮጵያ ላይ ነፍ ነው። ልካለው እንኳን አይ መላኬ ግዴታ ነው ካላችሁ አንዳንድ ነገሮች የኮምፎርት ብርድ ልብሶች፣ ምንጣፎች የሆነ በቃ አንዳንድ ነገሮች አስፈላጊ የምትሉትን መጋረጃ ምናምን በቃ አስፈላጊ የሆነ ቁም ነገር ያለውን ነገር ሲወድ ደስ ይላል። በቃ ለሱ ብትከፍሉ ማይቆጫችሁ። እኔ አሁን እያረገኛለ ገብቼ እንኳን ለማለብሰው አሁን ስትገቡ ኢትዮጵያ ፋሽን ስታዩ ያስጠላችኋል። እና እኔ የተረዳሁትን ነገር እኔ የቆየ የገባኝን ነገር እናንተም እንዲገባችሁ እንድትረዱበት ብዬ ነው ለእናንተ ይሄን ነገር። ብዙ ልጆች ባለፈው ካርጎ ልልክ ነው ብለሽ ነበር፣ እንዴት ሆነ? የቀረጥ እንዴት ሆነልሽ? ከፈልሽ ወይ ምናምን ብላችሁ ብዙ ልጆች ስለጠየቃችሁ መልስ እንዲሆንላችሁ ነው ይዤላችሁ የመጣሁት። ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን
እንዳትረሱ። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ኮሜንት፣ ስለ ሁሉም ነገራችሁ በጣም አመሰግናለሁ። ቴንኪዩ። በነገራችን ላይ አነባለሁ ኮሜንት፣ ሁላችሁንም አያለሁኝ እና አሁን ማታ ነው እኛ ጋር። መልካም ምሽት፣ መልካም ጊዜ ይሁንላችሁ። ቻው ቻው። ሼር አድርጉት ይሄን ቪዲዮ እንዳትረሱ።